ሻባላላ ማርዶኒ ራባጃራባባ ጻፉ ፒጣጨኝቆ የሚሉ አይነት ጸሎት ማለት ነው። መልካ ራጉኤል ባለጠልሰም ይባላል። መጽሐፍ ቅዱስ እና የሁሉ ፕሮቴስታንት እንዴት ነው የከሸፈው? ከየት ነው አጥቶ የሚጸልየው? ባለጠልሰም ነው። መልካ ራጉኤል ባለጠልሰም። አሁን እንዴት አድርጋችሁ ነው የምታነቡት? አያችሁ ከየት ወዴት እንደሚነበብ ታውቃላችሁ? በጥንቃቄ ነው እኮ የሚነበበ። ይኸው እዚህ ጋር ያለው ይሄ የአጋንንት ማህተም ነው። ይህ ዋና የጸሎት መጽሐፍ፣ ገዳም ያሉ መነኮሳት ሁሉ የሚጸልዩት መጽሐፍ። ከዛ ከየት ይነበባል? እዚህ ጋር ይጀምራል። ከዛስ እዚህ ጋር ነው የሚመጣ። ከዛ በኋላ ወደዚህ ይሄዳል። ይህን አንብቦ ሲጨርስ እዚህ ጋር ይመጣል። ይህን አንብቦ ሲጨርስ ወደዚችኛዋ ይሄዳል። ከዛስ ይሄን ያነብና እዚህ ጋር ደግሞ ምንድን ነው የሚለው? ይሄው ምን ይላል? ከዛ ቀጥሎ እዚህ ጋር ከዛ ቀጥሎ በበበበበበበበ ምንም ነገር እያንዳንዱን ይህን እኮ ጸሎት መጽሐፍ፣ ዋና የጸሎት መጽሐፍ የሚባለው ይሄን መልካ ራጉኤል የላችሁም እንዴ? ምን ትርጉም አላቸው? የምን የለም፣ ደብተራ ነው ደብተራ። ያደነዘዘ ትውልድ ያውላችሁ። እዩ ምን ይላል? ወ ቁጠሩት። ወ 1 2 3 4 5 6 7 8 9 10 11 12 ወ ምን ትላላችሁ ማለት ነው ስታነቡ? በጣታችሁ እየነካችሁ ከተጻፈው በላይም እንዳትሄዱ፣ እንዳትቀንሱ፣ ፊደሉ እንዳይቀነስባችሁ፣ አለበለዚያ ራጉኤል መጥቶ ይሰይፋችኋል። ስለዚህ ምን ትላላችሁ? ጣት እየተያዘ ወ አይላችሁ ወ 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 ከዛ ስማ ይኸውልህ ከዛ እዚህ ጋር ደግሞ እዚህ ጋር እዚህ ጋር ምን ብዬ ነገር እዚህ ጋር ይኸው በጉ መሀል ላይ አለ። ዘንዶዎች ደግሞ ይኸው ዘንዶ ምን ይዘዋል? ጅራቱን ይዘታል። ይሄኛው ደግሞ ወደዚህ ጅራቱን ይዘታል። ቢሄሞትና ሄዋታ ምን ላይ ነው ያለው? ምን ላይ ነው ያለው? መልካራ የራጉኤል መልካራ ራጉኤል አሳታሚ ማን ነው? አሳታሚው የመጀመሪያውን የመጀመሪያው አሳታሚ ይሄው የመጀመሪያው 19 ይሄው እያያችሁ በደንብ እያያችሁ 9 ቤተ ክርስቲያን እንትን ያለ ነው። ይሄው ይፖሰተላ ጨጨጨጨ በልሳን ደግሞ ስለ ልሳን ሲከራከሩን በእናታችሁ ይሄ ዘንዶ ይሄ በግ መስቀል ይዘዋል። ግን ዙሪያው ምኖች ናቸው? ዘንዶዎች ናቸው። ዙሪያው ዘንዶዎች ናቸው። ለሃ ለን ይልና እንደዚህ እንዲህ ተቀልድ አይደለም። በሰይፍ እንዳይቀላችሁ እንደዚህ ጣቴ ይታያቸዋል። እንዲህ ተብሎ ነው የሚለው። ይህ ተከቧል። መውጣታችን እዚ ጋ ይው ምን ሰውየው ምላሳቸውን ወደ ውጭ ያወጡ ምኖች ይታያቻሉ? ዘንዶች፣ እባቦች። ስንት? 12 እዚ ጋ 8 10 እያችሁ ይው ጀርባቸው ወዴት ነው ያለው? ጀርባቸው ወደዚህ ነው። ምላሳቸው ወጥተዋል። ሁሉም እባቦቹ አውጥተዋል። እባብ ለምንድን ነው እባብ እንደዚህ የሆነው? ለምን እባብ ዘንዶ የቤተ ክርስቲያን ጠባቂ ተደርጎ ሁሉ ጥንቃቄ ትምህርት ይጠይቃል። ከየትኛው ዘላችሁ ወዴት ማንበብ እንዳለባችሁ ከየት ወዴት ግን ይኸው ተጽፏል። መልካ ራጉኤል ይሄ ደግሞ የቆመ ነው። ይሄ የአጋንንት ማህተም ነው። ማህተም አጋንንት ይባላል። ምንም ትርጉም የለው። ልጆቻችሁ ላይ ክታብ አይታችሁ ከሆነ ይሄ ነው የሚጻፈው። አይነበብ፣ አይጋገር። ይሄን ምን ልባል? አረብኛም አይደለም ምንም አይደለም። ግን
አጋንንት ይሄን ነው የሚፈልጉት። አጋንንት እሱን ይፈልጉታል። እኔ ምን ትሉታላችሁ? ይኸው እንደዚህ ይኸው እንደዚህ ባለጠፈን እዚህ ጋር ያለውን እዩ። እዚህ ጋር ያለውን እዩ። ምኑ እዚህ ጋር ደግሞ እነዚህ ደግሞ እዩዋቸው። ክንፎቻቸውን ወደ ላይ ዘርግተዋል። ወደ ላይ ዘርግተዋል። 7 ናቸው። ማን ማን ይባላሉ? ቃዲስኤል፣ ጌኤል፣ ቡኤል፣ ሳትር፣ ስትር፣ ሰትር እንደዚህ ናቸው 7ቱ ሊቃነ መላእክት። አይታወቁም። ምኑ ስንቱን ጉድ ነው እኮ ሸፋፍነን ዝም ያልነው እንጂ እናወጣዋለን ገና ሌላ ጊዜም ቢሆን እና እባካችሁ እንማር፣ ተማሩ። መሸነፍ ይሁንላችሁ ወገኖቼ። ቀላል ነው እኮ ይሁላችሁ። እነዚህ ሁሉን እንዴት አድርጋችሁ እኮ አስማት ደብተራ የሚደግመን እስኪ ዘንዶ ለምንድን ነው? የገዳም ጠባቂዎች ዘንዶዎች ናቸው። የቤተ ክርስቲያን ጠባቂዎች ዘንዶዎች ናቸው። ጸበል የሚቀምሱ ዘንዶዎች አሉ። ጸበል ቀማሾች። ጸበሉ ካልቀመሰው ዘንዶ ካልቀመሰው መጠመቅ አይፈቀድም፣ አይጠመቅም። በቃ ገና ነው አልመጣም ይባላል። ማን አባታችን ዘንዶ። ኧረ እግዚአብሔር ይቅር በለን እንዴ! እግዚአብሔር የላከው ሳይመን ይኸው እዚህ ጋር ብሄሞትና ሌዋታን ይባላሉ። እነዚህ ኢሳይያስ ላይ ያሉ ብሄሞትና ሌዋታን የሚባሉ ዘንዶዎች ናቸው። ጅራቱን ይዞታል እዚህ። ይሄኛው ደግሞ ለዚህኛው ጅራቱን ይዞታል። በቃ ይሄ አሁን የጸሎት መጽሐፍ ነው እኮ አያችሁ። ይሄ ነው እኮ የጸሎት መጽሐፍ ዋና በርካታ አባቶች የሚጸልዩበት ይኸው 165 265 ሰዎች አላቸው። ይሄን መጽሐፍ በየበሩ አሉ። ይኸው ምን እንትን በልሳን ላይ ምን ሞራል አላቸው? ይኸው ቆይ እንትን የሚላቸው ከሆነ እዚህ ጋር ምን ይላል? ቤቃ ሴቃ በጣም እንትን ነው እኮ በጣም ይኸው እንዴት ሆኖ አያልቅም እኮ ይሄ። እዚህ ጋር ያሉ 3 ሽማግሌዎችም አሉ። ያቸው 3 ሽማግሌዎች ናቸው፣ ተመሳሳይ ፂም ያላቸው። እኛ አይደለም እያሉ ነው አንዳንዶች። ስለዚህ የመጀመሪያ ገጽ ያሳዩና የታተመበትን በየቤተ ክርስቲያኑ አሳይተውታል። አሳታሚውን ይናገሩ። ይህ ምን ጽሁፍ ይባላል? የትኛውም አረብኛ አረብ ሀገር ያላችሁ ካላችሁ ይህ ያለ እንዴ? የለም። ሌላ ከእስልምና ጋር የተያያዘ ደግሞ ሌላው ላሳያቸው። እዚህ ምንድነው አንድነን ምንድነን ምናምን ነገር ስትል ነበር ቤተክርስቲያኗ። በጣም የሚባል ይሄን እዩት። ይሄ በጣም ለየት ያለ ፍጥረት ነው። ለየት ያለ ፍጥረት ነው። ይኸውላችሁ ለምንድን ነው እንደዚህ ምን? እነዚህ ከአጋንንት ጋር የተያያዙ ናቸው። ከአጋንንት ጋር ከደብተራ ጋር የተያያዙ ናቸው። ድግምታቸው በጣም ለየት ይላል። ዱርባ ስቀኤል የሚል ስንት አስማትም አለው። ይሄ መልክዓ ራጉኤል ያለው ካለ ይኸው መልክዓ ራጉኤል። አሁን ለምሳሌ ገጽ 25 ላይ ነው ያለው። ያላቸው ሰዎች ገጽ 25 አውጡ። 284 ሰው እሺ፣ ገጽ አውጡት እስኪ። ምን ይላል እዚህ? ቶቤል አሽማሸል ከዛ ጅሽ ቃሽሚኤል ከዛ ድረሽማኤል በውላልኤል እዚህ ጋር እጄን እያያ በውላልኤል ይዞራል። ገና ብዙ ይዞራል። የሰማነውን በዝነን ሆናችን ያሳደርብን